ጦርነት ማለት የአገር ውድቀት ማለት ነው። ጦርነት ለማንኛውም ሰው የሚጠቅም አይደለም። ለምን ቢባል አንድ የሰው ህይወት ይጠፋል። የሰው ህይወት ሲጠፋ መንግስት በጣም ብዙ ችግር ውስጥ ነው የሚገባ። በግሌም ቢሆን እኔ አገርን የሚበጠብጠውን ፋኖ ካገኘው መጠቆም የሚሰራ እንደዛ አይነት ነገር የሚሰራውን ወጣት ካገኘውን በራሴ በኩል ተው አታድርግ፣ አያዋጣም። በአሁኑ ጊዜ ሰርተንም አልተሳካም እንኳን ህዝቡ ተበጥብጦ እና ስለዚህ አይሆንም እናረጋጋ ብዬ በራሴ በኩል አረጋጋለሁ እንጂ ምንም ከሚረብሸው ጎን ቆሜ እንዲያድርጉ አልልም። ወደ ልማት መቀጠል ነው የተመረጠውም የተቀየረው ማስተዳደር በጣም ደስ ብሎኛል። በጣም ነው የማመሰግነው። ያው ይሄን እንግዲህ መንግስት ያመነበትን ነገር ነው የሚያስቀምጠው። መንግስት ማለት ህዝብ ማለት ነው። ከህዝብ የተወጣጣ ስለሆነ በህዝብ ውሳኔ